ቢስሚላህ ራህማን ራሂም። እህቶቼ ወንድሞቼ፣ እስቲ በየቀኑ የምንሰራቸው ኸይር ስራዎች ምን ያህል ኸይር ስራ እየሰራን ያለ ነው? ሶላታችን፣ ሰደቃችን መቼስ ነው የሚያድነን? መቼስ ነው የሚጠቅመን? ዱንያም እየሰራን ኸይር ስራ የሚሰራ ሰው ዱንያም ይጠቀማል፣ አኺራም ይጠቀማል። ለመጀመሪያስ ጊዜ መቼ ነው ኸይር ስራችንን የምንገናኘው? ቢኢዝን ረብል ዓለሚን። ሁላችንም በየቀኑ እንሰግዳለን፣ ዚክር ትዘክራላችሁ፣ ቁርአን ትቀራላችሁ። ሓትም እብን ልዓሳም ረሒመሁላሁ ተዓላ አንሁ ምን አለ? ኢኒ ነዘርቱ ኢለል ኸልቅ አለ። እኔ ተመለከትኩኝ ፍጥረታትን ፈረአይቱ ኩሉ ዋሒድን ዩሕቡ መሕቡበን፣ አየሁኝ እያንዳንዱ ይወዳል የሚወደውን። ፈኢዛ ዘሀበ ኢለል ቀብር፣ በሄደ ጊዜ ቀብር ፋረቀሁ መሕቡብ፣ ይለየዋል፣ ያ የሚወደው ሰው ይለየዋል። የእኛ ነቢ ዓለይሂ ሰላቱ ወሰላምን ምንድን ነው ያላቸው? ጅብሪል ዓለይሂ ሰላም ዒሽ ማ ሽእት ፈኢነከ መይት ወሕበብ ማ ሽእት ፈኢነከ ሙፋሪሁን። የፈለግከውን ያህል ኑር፣ አንድ ቀን ትሞታለህ። ቢኡሚ ወአቢ ወሕበብ ማ ሽእት፣ የፈለግከውን ደግሞ ውደድ፣ አንድ ቀን ትለያቸዋለህ። አደል ያሉት። እሱ ምን አለ? የሰው ልጅን በሙሉ ተመለከትኩኝ አለ። እያንዳንዱ የሚወደው የሚዋደዱ አሉ አለ። ሲሞቱ አንዱ የሚወደውን ተለይቶት ነው የሚሄደው። ከዛ በኋላ ስራዬን መውደድ ወሰንኩኝ አለ፣ ኸይር ስራዬን። ምክንያቱም ኸይር ስራ ነው የሚከተለው ከኛ ጋር። የኛ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? የትበዕል መይተ ተላት አሉ። ሟችን ይከተለዋል ሶስት ነገር አሉ። ምንድን ነው? አህሉሁ ወማሉሁ ወዓመሉሁ፣ ቤተሰቡ፣ ገንዘቡና ስራው። ሱብሓነላህ። ፈየርጀዑ አህሉሁ ወማሉሁ ወየብቃ ዓመሉሁ፣ ቤተሰቡና ንብረቱ ይመለሳል። ማን ይቀራል አብሮት? ስራው ብቻ። ስራዬን መውደድ ጀመርኩ አለ። ለእኔና ለእናንተ አብሮን ጓደኛ የሚሆነን ምናችን ነው? ስራችን ነው። ከዛ ሰዓት ጀምሮ ማለት ነው። ሱብሓነላህ። አላሁ ረቡል ዒዛ ምን አለ? የቅያማን ቀንን የውመ ላ የንፈዑ ማሉ ወላ በኑን፣ የማይጠቅምበት ልጅም ገንዘብም ኢላ መን አተላህ በቀልብን ሰሊም፣ ንጹህን ቀልብ ይዞ ከመጣ ውጭ። እሺ የመጀመሪያው ስራችን ጋር መቼ ነው የምንገናኘው? የእኛ ነቢ ዓለይሂ ሰላቱ ወሰላም ጠየቋቸው። ሲጠይቋቸው ሰሓቢዎቹ ምን አሉ? የእኛ ነቢ ዓለይሂ ሰላቱ ወሰላም ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ደንካ፣ ከኔን ማስታወስ የራቁ ሰዎች አለ አላህ ሱብሓነሁ ወተዓላ፣ ፈኢነ ለሁ ለነሱ አላቸው መዒሸተን ደንካ፣ መኖሪያ እዚህም ዱንያ ላይ ሲኖሩ ከእንደገና ደግሞ አኺራም ላይ። ወነሕሹሩሁ እንቀሰቅሳቸዋለን የውመል ቂያመት የቂያማ ቀን አዕማ፣ አይነ ስውር አድርገን አላ አላህዬ ሱብሓነሁ ወተዓላ። ቀብርም ይጀምራል። እዚህም ኑሮው ምዝረብል ዲፊካልቲ ነው የሚሆነው። መዒሻ ነው ያለው አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ ቀብርም ውስጥ አላሁ ረቡል ዒዛን የሚያስታውሱስ። እያንዳንዱን ነገር እናስበው እህቶች ወንድሞች። አላሁ ረቡል ዒዛ እኔንም እናንተን የሚያሳውቀን በራሕመቱ በእዝነቱ ኸይር ስራ ላይ የምንሽቀዳድም ያርገን። ልክ ቀብር ሲገባ አሉ የኛ ነቢ ዓለይሂ ሰላቱ ወሰላም አንድ ባሪያ ዩሰለጡ ዓለይህ 99 ተኒነ፣ አንድ ሰው ወደ ቀብር ሲሄድ 99 ልክ እንደ ድራገን ይከበዋል። ያንን ባሪያ አላህ ይጠብቀን ሱብሓነሁ ወተዓላ ከቀብር ቅጣት፣ ከቀብር ፈተና ይከበዋል አለ። ሱብሓነላህ። ያንን ሰው አታክ ለማድረግ በዛ ታይም ስራችን ነው የሚመጣው እዛ ቦታ ላይ። መላይካዎቹ ከመምጣታችሁ በፊት ነኪርና ሙንከር። የኛ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ልክ ሲገባ ይሰማል ባሪያ ኮቴን። ቤተሰቦቹ ቀብረውት ሲሄዱ ቅጣት ይመጣል። ከጭንቅላቱ በኩል ከራሱ በኩል ሶላቱ ይነሳል። ተነስቶ ማቂበል ይመድኸል ይላል። እኔን አልፈህ መምካት አትችልም ይላል ሶላታችን። ሱብሓነላህ። ከዛ ደግሞ በቀኝ በኩል ደግሞ ቅጣት ይመጣል። አሁን ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ጾሙ ይነሳል አሉ። ማቂበል ይመድኸል፣ እኔን አልፈህ መንካት አትችልም ይላል። ሱብሓነላህ። በግራው በኩል ደግሞ ዘካው ይነሳል። ማቂበል ይመድኸል፣ እኔን አልፈህ መንካት አትችልም። ከዛ በእግሩ በኩል ቅጣቱ ይመጣል። መልካም ስራው፣ መልካም ንግግሩ፣ ከሰዎች ጋር ያለው የሚሰራቸው ኸይር ስራዎች ይነሳል። በዛም ጋር እኔን አልፈህ መንካት አትችልም ይላል።
ማቂበል መድኸል ይላሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ከዛ ይባላል ቁጭ በል ይባላል። ሱብሓነላህ የኛ ነቢ ዓለይሂ ሰላቱ ወሰላም ቁጭ ሲላሉ ያ ባሪያ ለሱ የሚታየው ልክ መግሪብ ታይም ነው የሚታየው አሉ። ፀሐይ እየገባች አማኝ እንቅልፍ ከወሰደው ከመግሪብ በፊት ከአሱር ሲተኛ ምንነ የመጀመሪያ የሚያስታውሰው ሶላቱን ነው አይደለም? ልስገድ ይላሉ የኛ ነቢ ዓለይሂ ሰላቱ ወሰላም። መላኢካዎቹ ምን ይላል? ቆይ ትደርሳለህ፣ መጀመሪያ የምንጠይቅህን ጥያቄ መልስ። መረቡክ ጌታህ ማን ነው? ማዲኑክ ሃይማኖትህ ምንድን ነው? መነቢዩክ መልእክት ነቢይህ ማን ነው? ይሄንን መመለስ የሚችለው ጌታዬው ማን ነው የሚለውን አላህ ብሎ ስብሓንሁ ወተዓላ መመለስ የሚችለው እዚህ ሲያመልከው ከነበረ ነው አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ኦኬ ሙስሊምን ደግሞ እስልምናን ብሎ የሚመልሰው እዚህ ሲኖርበት ከኖረ ነው። ስብሓንላህ እነዚህን ነገሮች መመለስ የሚችለው መልእክተኛው ማን ነው የሚለውን ሰለላሁ ዐለይሂ ወሰለም እሳቸው መመለስ የሚችለው እሳቸውን ሲከተል ከነበረ ነው። ከዛ ድምፅ ይሰማል። ያንን መልስ ሲመልስ ከሰማይ ድምፅ ይሰማል። ሰደቃ አብዲ ባሪያዬ ሐቅን ተናገረ። ስብሓንላህ የኔ ጌታ በረሕመቱ በእዝነቱ ይተብትና እኔንም እናንተንም ተባቱን ይስጠን። እዛ ቦታ ላይ ሐቅን ተናገረ ይላል። አንድ ሐዲስ ላይ የኛ ነቢ ዓለይሂ ሰላቱ ወሰላም ምን አሉ? እነዚህ ሁለቱ መላኢካዎች ይሉታል ልክ እስከመለሰ በኋላ ኩና ነዕለሙ አነከ ተቁሉ ሃዛ እናቅ ነበረ ይሄንን እንደምትመልስ መልሱን በትክክል እንደምትመልስ። አላህ ስብሓንሁ ወተዓላ ይላል አልብሱት መሪ አንጥፉለት የጀነትን ምንጣፍ፣ አልብሱት የጀነትን ልብስ፣ በር ደግሞ ክፈቱለት የጀነትን በር። ለምን እዛ ተኝቶ ያያል ቤቱን የጀነቱን ሽታ ይመጣለታል። ቀብሩን ደግሞ አስፉለት አይኑ ማየት እስከሚችለው ድረስ። ሱብሓነክ መሬቱ የእሱ ሰማዩ የእሱ የኔ ጌታ ረቡል ዒዛ ጀለ ፊዑላ። ከዛ እያንዳንዱ የጀነት ሽታ ይመጣለታል። ጀነት ይሰማዋል ያ ባሪያ አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ከዛ አንድ ውብ የሆነ ሰው ወደሱ ይመጣል አሉ። ሽታው ጥሩ አብሽር ብለቲ የሱሩክ ሃዛ የውሙከ ለዚ አብሽር፣ በሚያሳዝንህ ነገር ላይ በሙሉ አብሽር፣ ይሄ ነው ቀን የውሙከ ለዚ ኩንተ ትውዓድ፣ የተገባልህ ቀን ይሄን ነው ይለዋል። ሱብሓነላህ ሃፒነስ ደስታ ወደሱ የሚመጣበት እዛ ቀብር ውስጥ ሆኖ ምቾት ይመጣለታል። ሱብሓነላህ መን አንት ይላል ፈወጅሁ ከልወጅህ የጂኡ ቢልኸይር፣ ማና አንተ ይሄ ፊትህ ኸይርን ብቻ ይዞ የመጣ ምን ይላል መልስ ሲሰጥ? አና ዓመሉከ ሳሊሕ፣ እኔ ነኝ መልካም ስራ ስሰራኝ የነበረው። መልካም ስራችን እንደዛ ሆኖ ይመጣል ቀብር ውስጥ ምቾትን ሊሰጥ። ሱብሓነላህ መልካም ስራችን ከቅጣት ጠበቀ እዛ ውስጥ፣ መልካም ስራው ደግሞ ብስራትን ሰጥቶት አብሮት ይሆናል እዛ ቀብር ውስጥ እስካለበ ጊዜ ድረስ። ሱብሓነላህ እኔ ስራህ ነኝ እንደዛ ኮሌክት ሲሰራ የነበረው ስራ ማለት ነው። መጀመሪያ እንግዲህ ከቅጣት ጠበቀው መልካም ስራው። አሁን ደግሞ ጓደኛ ሆኖ የጀነት ምንጣፍ ተነጥፎለታል፣ የጀነት ልብስ ለብሷል። ሱብሓነከ የኔ ጌታ በረሕመቱ በእዝነቱ እኔንም እናንተንም ከጀነተል ፊርደውስ ስላላ ባሮች ይመዝግበን። ብዙ አሉ ሐዲሶች የተነገሩ የቀብር ቅጣት የሌለባቸው ሸሂድ፣ ኦኬ ከእንደገና ደግሞ በሆድ ህመም የሞተ ከእንደገና ደግሞ የጁምዓ ቀን ሌሊት ወይ የሞተ ቀን ወይ ሌሊት ኦኬ ቅጣት የሌለባቸው ተብሏል ቀብር ውስጥ ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ይጠብቃል። እነዚህ ደግሞ ሐሜት ያለባቸው ጦሃራን የማይጠቀሙ ኦኬ ጦሃራ ላይ በደንብ የማይጸዳዱ ኦኬ ከእንደገና ደግሞ ይሄ ወለድ የሚበሉ አላህ ሱብሓነሁ ወተዓላ ይጠብቀን። የጀሃነም የቀብር ቅጣት ያለባቸው ይሄ አሁን ባሪያ የጀነት ሽታ ይመጣለት እንደ የጀነት ቤቱን ያያል። ምን ይላል? ረቢ አቂም ሰዓ ረቢ አቂም ሰዓ ይላል። ጌታዬ ቅያማና ጀምር፣ ጌታዬ ቅያማን ጀምር ይላል። የጀሃነም እስከሆነ ወልዓዝ ቢላሂ ተዓላ አይፈልግም ያንን። በረሕመቱ በእዝነቱ ከጀነተል ፊርደውስ አልአዕላ ይመዝግበን። ኸይር ስራችን ዛሬ ዲቨሎፕ የምናደርገው ዱንያም እንጠቀማለን፣ አኺራም ላይ የመጀመሪያው ጓደኛችን እኛም ፕሮቴክት የሚያደርገን በአላህ ሱብሓነሁ ወተዓላ እዝነት ስራችን ነው። ሃዛ መቃዕዱከ አለዚ ቱብዓሱ ኢለይህ ይባላል። የጀነት ቤቱን
برحمته بأزنته لنم لنا أنت ميوفقنا اللهم آمين يا رب العالمين.